ሰላም ቤተሰብ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የፓስታ አሰራር ነው። በመጀመሪያ እንግዲህ አዘጋጅቼ ነው ቪዲዮን የጀመርኩት። እንደምትመለከቱት ፓስታውን እዚጋ ጥጄዋለሁ። እዚጋ ደግሞ ሽንኩርታችንን እያማሰልኩ ነው። ያው በሰል እስከሚል ድረስ መጠጥ እስከሚል ድረስ እንጠብቀዋለን። እዚጋ ደግሞ ቲማቲም እኔ የተጠቀምኩት የተዘጋጀውን ነው እና በማሽን እንፈጨዋለን። ምክንያቱም በደንብ ስላልደቀቀ ከዛ እንደዛ አድርገን እንፈጨዋለን። የፓስታውም እየበሰለ ነው። በደንብ መጠጥ እስከሚያደርገው ድረስ እንጠብቀዋለን። ትንሽ ዘይት እናደርጋለን እና ማስለዋለን ትንሽ በሰል እስከሚል ድረስ እንጠብቀዋለን። ከደን እያደረግን እዚህ ጋር ደግሞ ፓስታው አሁን ላይ ዝግጁ የሆነ ነው። እናጠነፍቀዋለን። እዚህ ጋር ደግሞ ነጭ ሽንኩርት የተዘጋጀ ፍሪጅ ውስጥ ነው፣ በረዶ ውስጥ ነበር። ከዛ ነው የተጠቀምኩት። ከዛ እንደዛ አድርገን አዋህደውና እንከድነዋለን ለተወሰነ ደቂቃ። ከዛ በረዶ እንትን ይላል ማለት ነው። እና ይሄንን ይመስላል። አሁን ቲማቲማችንን እየፈጨነውን እንጨምረዋለን አንድ ላይ። ከዛ እናማስለዋለን፣ እናቀላቅለውና አንድ ላይ የተፈጨው ሲሆን ጥሩ ነው። እንደዚህ በማሽ መፍጨት ቆንጆ ነው እና ይሄን ይመስላል። ትንሽ ለተወሰነ ደቂቃ እንከርነዋለን። ያው እንትን እንዳይለባችሁ እሳቱን ቀንሱት። ምክንያቱም እሳቱ ሲበዛ ግልብልብ ይልና ጣዕሙ ይቀየራል። ለዛ እሳቱን ቀንስ አድርጋችሁ ታበስሉታላችሁ ከደን እያደረጋችሁ። እዚህ ጋር ደግሞ ቅመም ጨመርኩበት። እናንተም የፈለጋችሁትን ቅመም መጨመር ትችላላችሁ። እዚህ ጋር ማጂ 2 ማጂ ባህራት መሸከን ያኔ ሁሉም አንድ ላይ የሆነና ፍልፍል አስወት እሱን የጨመርኩት። እናንተ ያላችሁ መጨመር ትችላላችሁ። እዛን እናዋህደዋለን። ከዛን ደግሞ ሳልሳ እንጨምርበታለን። ቀላ እንዲያደርገው ሳልሳ እንጨምራለን። እና ለቤት የሆናችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እና በዛው ማበረታቱኝ እላችኋለሁ ውዶቼ። እንዴት አያችሁት? ይሄን ይመስላል ስጎ። ከዛን መዝጋ ትንሽ ጨው አነስ ስላለው ትንሽ ጨው አረኩበት። አነስ ብሎት ነበረ። የሁለት ማጂ ጨምሬያለሁ፣ ግን ትንሽ ስጎ በዛ ስላለ አነሰብኝ። ለዛ ነው። እና አዲስ ቻናል ነው፣ ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ አበረታቱኝ ፈቃደኛ ከሆናችሁ።
እና ስጎን በምታዩት መልክ እንደዚህ ደርሷል። እየደረሰ ስለሆነ አንድ ላይ እንቀላቀላለን። ፓስታውንና ስጎውን እናዋህደዋለን አንድ ላይ እንደምታዩት። ይሄን ይመስላል። ያው ባንድ እጅ እየቀረጹ ባንድ እጅ ማዋሃድ ትንሽ ከበድ ይላል። ሆኖም ግን ጨርሰናል። ይሄን ይመስላል። እና ቀጣይ ደግሞ በሌላ ቪዲዮ እንገናኛለን። ለዛሬ አስጎላችሁ የነበረ ከልብ አመሰግናለሁ። ያው እንደነገርኳችሁ ቤተሰብ ያልሆናችሁ ቤተሰብ ሆኑ። ስለምትከታተሉ ከልብ አመሰግናለሁ። ቀጣይ ደግሞ እንደነገርኳችሁ በሌላ ቪዲዮ እንገናኛለን።